ሰላም ሰላም ቤተሰቦቻችን፣ ዛሬም በድጋሚ በሌላ ቪዲዮ መተናል። ዛሬ አዲስ እንግዳ ይዘን መተናል። ያበደ ቪዲዮ መስመሰለው ዛሬ። ስለዚህ ወደ ቪዲዮ ቀጥታ እንሂድ። ላይክ ለምን ደሞ አታረጉት? እኔ ልብ ቅርጹን ሳሉልኝ አላልኳችሁ? እንደዚህ ንኩልኝ ነው እንጂ እንደዚህ መጠንቆል ምን ያቀሳል? ኧረ በስመ አብ። Okay, let's go. Okay, let's go. ልጀምረው? ልግባው? ልገባው ነው። ፈጣሪ ሆይ የማልጠቀምበትን ነገር እና እኔን የማይጠቅመኝን ነገር ከህይወቴ ውልቅ አድርጋ አጥፋልኝ። ተመስገን። ቆለጤ ጠፋ። አልጠበኩትም። ማርያም በቃ ከህይወት የሆነ ነገር ሲቀንስ ወይ የሆነ ችግር ሲጠፋሉ ምን ደረሰም በኋላ የማልጠቀምበትን ነገር ነው ያለው። እና የሚያስፈልግ ነገር እኮ ነው። የማልጠቀምበትን ነገር ከህይወት ያጥፋልኝ አጥፋልኝ። ወዲያው ነው የሰማው። ድንገተኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል። በአደባባይ ተመተናል፣ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበረ ይሄን ድንገተኛ ሽምግልና የሰማነው። ይህን ህመም ከሌሎች ህመሞች ለየት የሚያደርገው የኛ ከምንለው ሰው በመምጣቱ ነው። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበር። ቁስላችንን እያስታመምን ነበር። እንባችንም አልደረቀም ነበር። ሽምግልና ነው፣ ሙሉ በሙሉ አላለቀም። በአሁን ሰዓት ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። አዲስ ነገር ካለ በቀጣይ ቪዲዮ ማሳወቃችሁ ይሆናል። በጽናት ናታለው ሲያዘቀዝቅ ነው ገና የሆነ ሙሹ ሊያቀርብ እንደሆነ እንዳገር ግን በቃ ክራሻችን ነች። ምንም ማድረግ አይቻልም። በጣም እሷን መውድ የለም እንጂ ማለት አረ እኔ አይቻልም ሰገለም ብቻ ደስ ብትልኝ ነች ነበር። የኔ ፍቅር በቃ ዋጋስ ችልሽ መጥቶሽ አንተ ደግሞ እስከዛ አሻቸው ታታል ታውቂያለሽ። እኔ ላንቺ ያለኝ ፍቅር ለአራስ ተሰርቶ ፔርሙዝ ውስጥ እንደተቀመጠ አጥሚት መቼም እንደማይቀዘቅዝ አይበለውና አንቺ ቡዳ ቢበላሽ 100 ዓመት ይጠግባል። ማር አይለስም ለ100 ዓመት። ምን አይነት ውስብስብ ውበት ነው ያለሽ አንቺ። ኦ ማይ ጋድ። በፊት እኔ የነበርኩበት ሀገር ፈረንሳይ ሀገር ምን ይላሉ መሰለሽ? ላቫሪዚያ ይላሉ። ምን ማለታቸው ነው? አንቺ ጠርተሽኝ እግሬ ቢቆረጥ እንኳን በዳዴ ይመጣሉ ማለት። አንተማ እንደኔ እኮ ጓደኛ ሚስት ነኝ አውቃለሁ፣ ግን ፍቅርሽን እንደ ጥቅምት ብርድ ልቋቋመው አልቻልኩም። ደግሞ ከዚህ ደሃ ባልሽ እኔ እንደምሻልሽ ጠንቅቀሽ ታውቂያለሽ። እንዴት? ከተገናኛችሁ 3 ወራችሁ አይደል? ጫማውን ትዩ ካልሲ ቀይሮ ያውቃል? እንደው ማን ይሙት ታዲያ አንድ ካልሲ ካለው ሰው ጋር ይሻላል ወይስ እንደኔ 40 ካልሲ ካለው ሰው ጋር ይሻላል? ደግሞ የለበሰው አንድ ካልሲም ቢሆን የኔ ነው። ተቀብየው በኋላ ነገ ባዶ እግሩን ነው ይመጣ። ካልሲ መቀየር በነገራችን ላይ ስንፍና ነው የሚያሳየው። what ላለማጠብ ትጥላለህ። በጣም እንደሰለቸን አልጋ ውስጥ በጣም ብዙ አለ እንደማለት ጭራሽ የማያውቃቸው ላይ ነው ይችላል። አላደርግም። ታውቂያለሽ እኔ ቸር ነኝ፣ ሩሩ ለጋስ እኮ ነኝ። ታውቂያለሽ አይደል? ለሱ አንድ ካልሲ በመስጠቴ ነው እኔ 40 ካልሲ ተባረክ። ደግሞ ምን አይተሽ ጋር እኔ ፈጣሪ አንቺንም ለኔ ይባርክልኛል። ምናልባት አይታወቅም። እኔ እኮ መኪናዬን ጥቼ ካንቺ ጋር ምዞረው እኮ ስራ ጥቼ ምናምን አይደለም። ይሄ ደሃ ባልሽ በዚህ በፀይ ሲያንከራትትሽ አብሬሽ ለመንከራተት እንጂ እንዲህ ውሃ እስኪጣማሽ ድረስ በእግርሽ ሲያዞርሽ እኮ ካንቺ እኮ ለመጠማት ነው አብሬሽ ያለው። ህመምሽን ሁሉ ለመታመም እኮ። ከዚህ በላይ እኔ ላንቺ ምን ዋጋ መክፈል እንዳለብኝ አላውቅም። በቃ ናሽ በቃ ቀፈኝ። እሺ ግን እሱን ሰበብ ፈጥሬ መላይት አለብኝ። መጣ እና ልሻለው ዋጋ እሱልሽ መጣ። አይ መሄድ አለብኝ። ምን ነው
እናቴ ደውላለች። በቃ ልሂድ። በስመ ሚሽን አኮምፕሊሽድ። እስቲ ሰመጥ ብራዘሬ ነፃ ሆነሻል ነው ማለት የስ ምንድነው የተፈጠረው? እንዴ እኔ በቃ ልጁ ተበላ ብዬ ስጠብቅ እኔም እንደዛ ተጠብቁ ነበር። የምር ለካ ልጅቷ ነች ተበላች። ጉድ ፈላ። ማንንም ማመናችን በጣም አያት ትሄዳለህ? ግቢ፣ እኔም ወደዛው ነኝ። ኧረ እኔ እሱ እንዳይከፋው ብዬ ነው ደረስ ብዬ የምወጣው እንጂ በጣም ነው ምጠላት። መርዝ ነገር ጠብ አድርጌ ብሰጣት ራሱ ደስ ባለኝ። በቃ ደውልልሻለሁ። አስገረምኩ አይደል? ባል ሲነጥቃሽ መሆን አለበት መቼም። ኧረ ምን አባቷ ትነጥቀኛለች? የፍቅረኛ እህት ናት። ሁሌም አንደኛ ነኝ ነው የምትለው። ወንድሟን እንደማልንከባከበው ምናምን ነው የምታስበው። እህቶች እኮ እንዲህ ናቸው። እና ያክሯቸዋ ይሄንን ካሉ ጠቆርክ፣ ከሳ፣ አልተመቸም ምናምን። እስኪ እሷን ቦይፍሬንድ ልናይላት ነው አሁን። ቦይፍሬንዷን እስካሁን አታውቂውም እንዴ? ኧረ የት አባቷ አውቄው ይሄን ብጣሻ። ሰሞኑን ነው ተመልሳ ወደ ኢትዮጵያ የመጣችው። የእሷን ቢጤ ከንቱ ጠብሳለች መሰለኝ። ኑ ላስተዋውቃችሁ ብላ ጠራችን። ደወለች። ወይዬ ውዴ እየደረስኩልሽ ነው። ውዴ ክራሽ ያረግም እዚህ ጋር። አንቺ ልጅ ግን ወንድሜን የተንከባከብሽው አይደለም። ከዚህ በላይ ምን አርግ ነው የምትለኝ? እህትህ ግን እሷ እኮ ለጨዋታ ነው። ቅሌት ይዳሬ ነው። ወንድሜና የወንድሜ ሚስት ፍቅረኛዬ። ራይድ ሰራ በነበረ ጊዜ ሁሌም የሚገርመኝ ገጠመኝ ነበር። በዛች ቅጽበት ያወቀ ሰው ስለ ቤቱና ትዳሩ፣ ስለ ጓደኞቹና ስለ አማቾቹ ክፋት ዝክዝክ አድርጎ ይነግራል። በእርግጥ አንዳንዴ ለሰው ስታካፍለው የሚቀልህ ነገር ይኖራል። ግን ለማን ነው የምታካፍለው ነው። ድንገት ላገኘው ሰው ስላገናኘ ነገር የሚመለከተውን ጉዳይ እንጂ ያን ያህል ኤክስትራ ማይል ርቀህ ስለ ገመና ማውራት ትዝብት እንጂ መፍትሄ አያመጣም። አለፍ ሲልም እንደዚህ አይነት ገጠመኞችን ሊያመጣ ይችላል። ማለት ዝም ብለህ እውነቱን ነው ባታወራ ዝም ብለህ ምን አስለፈለፈ? ራይድ ውስጥ ነው መንገድን አንዳንድ ሰው ሱስ አለበት ምናምን መሰለኝ። ዝም ማለት ስለማይችል ብቻ የማያውቀውንም የሚያውቀውንም ይቀበጣጠራል። ራሱንም ቤተሰቡን ችግር ላይ። የዛሬው ቆይታችን እንግዲህ ይሄን ይመስላል። ፎሎ እና ላይክ እንዳይለያችሁ። መቻችሁ ባይ ባይ። Okay, let's go. Okay, let's go.